ምንድናት? ሴት ልጅ በህልም መያዝ ሴት ልጅን ማየት ምንድነው የሚለውን አብረን እናያለን። ላይክ እያደረጋችሁ አብራችሁ ይቆዩ። በህልሜ ሴት ልጅ እንደያዝኩ አየሁኝ። የዚህ ህልም ትርጉም ምንድን ነው ይላል። ይህም ደግሞ የብዙዎቻችሁ ጥያቄ ነው። ብዙ የህልም ተርጓሚዎች እንደተናገሩት ሴት ልጅም አለም የተመሰገነ ትርጉም እንዳለውና ለህልም አላሚው ደስታንና መልካም ነገርን እንደሚያመጣ ይመሰክራሉ። ይህም ደግሞ ህልም አላሚው ደስታን የሚሰማበት አዲስ ዓለምን ያመለክታል ብለዋል። የህግ ሊቃውንት እንደተናገሩት ሴት ልጅ ማየት ወይም ሴት ልጅ መያዝ የተመሰገነ ህልም በመሆኑ ለህልም አላሚው ብዙ አዎንታዊ ለውጦችን ያበስራል ብለዋል። ሴት ልጅም ማለም በአጠቃላይ ህይወት ውስጥ የደስታ፣ የበጎነት፣ የመጽናኛ እንዲሁም ላላገቡ ጋብቻና ለተጋቡ ደግሞ ልጅ መውለድን ያበስራል። እውነታው ዓለም ነፍሰ ጡር የሆነች ሴት አንድ ጨቅላ ህፃን ልጅ ስትስማትና ስትጫወት ብትመለከት ህልም አላሚዋ መጀመሪያ የእርግዝና ወራት ላይ ከነበረች ወንድ ልጅ እንደምትወልድ ያበስራታል። ምክንያቱም እርጉዝ የሆኑ ሴቶች በህልማቸው ሴት ልጅን ከተመለከቱ ወንድ ልጅን ደግሞ በህልም ከተመለከቱ ሴት ልጅን እንደሚወልዱ ያመለክታል። ይህ ማለት የመጀመሪያ የእርግዝና ወር ላይ ከሆነች ማለት ነው።